እሰይ ማለት ጀምሪ። ሲያምርብሽ እሰይ እሰይ። ዱርዬ ከተባልሽ እሰይ። ቅሌታም እሰይ። አንቺ አታገቢም እንዴ? እሰይ። ልጆች ለምን የሉሽም? እሰይ። ለምንድን ነው እንደዚህ ሆንሽው? እሰይ። አካሄድሽ እሰይ። ጸጉርሽ እሰይ። የኔ እህት አንቺ ጉረኛ ካልሆንሽ ግን ማን ነው ጉረኛ የሚሆንልሽ? ራስሽን ካላደነቅሽ ማን ነው የሚያደንቅልሽ? እስኪ ንገሪኝ። ራስሽን ካልወደድሽ ማን ነው ካንቺ በላይ የሚወድሽ? እኔ እናት አየሽ፣ እስካሁን ማለት ነው ምስኪን እየሆንሽ ነበረ ሰዎችን ለማስደሰት ብዙ ላለመሆን በርተሽ ጎልተሽ ላለመታየት ራስሽን ትንሽ ደበቅ እያደረግሽ ነበረ። ግን መደበቅ የለብሽም። መኩራት አለብሽ በራስሽ፣ መጎረር አለብሽ በራስሽ። ጉራ አይደለም ራስን መውደድ ነው። ጉራ አይደለም ራስን መቀበል ነው። ጉራ አይደለም ራስን ማክበር ነው። አየሽ፣ ሰዎች ኮምፕሊመንት ያደርጉሽ ብለሽ ከምትደበቂ ቴንክ ዩ አውቃለሁ። ጉረኝነት አይደለም፣ ታውቂዋለሽ ኦሬዲ። ገባሽ አይደለ? ሰዎች ቦታሽ ውስጥ እንዲያስገቡሽ አትፍቀጂ። ሁሌም ቦታሽ ውስጥ ሊያስገቡሽ ይሞክራሉ። በየሰከንዱ ልብ ብለሽ አስተውለሽ መጣቂ ከሆነ በየቦታሽ በለበስሻት ልብስ፣ ባረማመድሽ፣ ባነጋገርሽ፣ በህይወት ምርጫሽ ቦታሽ ውስጥ ያስገቡሻል። እንዳትፈቅጂላቸው። የዛኔ ነው ለራስሽ መነሳት ያለብሽ። የዛኔ ነው ራስሽን የበለጠ መቀበል ያለብሽ። የዛኔ ነው ባውንደሪስ ወይም ደግሞ መስመርሽ ማስመር ያለብሽ። ህይወትሽ የሚቀየረው የዛኔ ነው። የራስሽ አድናቂ ሁኚ። ተጎረሪ። ምስኪን ሁኚ እየተባልሽ ነው ያደግሽው። እንደ ጎረቤትሽ ምስኪን ለምን አትሆኚም? አንቺ ድንን በይ፣ ረጋ በይ፣ እሺ ደብቅ በይ። ማን አባቱ ነው የሚደበቀው? ለማን አባቱ ብለሽ ነው የምትደበቂው? አምሮብሽ ውጪ ጽድት ብለሽ ከፈለግሽ ሜካፕሽን አድርገሽ ራስሽን ወደሽ ጥሩ እየሸተየት አባቱ ማን ነው የሚያቆምሽ? በቃ አሰ የኔ ቆንጆ እንደዚህ ማለት ነው። እንደዚህ ወንበር ብቻ ነው የቀረሽ እንጂ አንቺ በጣም ንግስት ነሽ፣ ልዕልት ማለት ነው። ይሄ ማወቅ አለብሽ። እቺ አንቺ ንግስት አይደለሽም፣ ልዕልት አይደለሽም የሚልሽ ሰው ከመጣ ደግሞ ማለት ነው ገደል ይግቡ እነሱ። አንቺ ሁሉም ይገባሻል። አንቺ ልዕልት ነሽ። ትልቁ የዓለማችን ሀብት ይገባሻል። ሁሉም የፈለግሽው ነገር ማለት ነው። አይገባሽም፣ አንቺ እንደዚህ ነሽ ምናምን ምክንያት እየሰጡ ሊያወዳድቅሽ የሚሞክሩ ሰዎች ደግሞ እነሱን ወደ ኋላ ተያቸው። ምክንያቱም ትልቅ ደረጃ መድረስ ትችያለሽ። አንቺ በርቺልኝ። አንቺ ቤትሽን ዘግተሽ ስታለቅሽ ማለት ነው እነሱ ካንቺ ጋር መጥተው አላለቀሱም። ታውቂዋለሽ። አንቺ እነዛ የሚያስፈሩሽ ሰዎች ማለት ነው ማንነትሽ፣ አለባበስሽ፣ ጾግርሽ፣ አነጋገርሽ፣ አካሄድሽ፣ እነዚህ ሁሉ ነገርሽ እንዲቆጣጠሩሽ የፈቀድሽላቸው ሰዎች ማለት ነው አንቺ ስታለቅሽ መጥተው ካንቺ ጋር አያለቅሱም። ስትደሰቺ በራስሽ ስትኮሪ፣ ራስሽን ስትወጂስ ማንን ነው የምታዩ? እነዚህ ተራቢዎች ይመጣሉ። ይዛኔ ምን ለማድረግ? አንቺን ዝቅ ለማድረግ ነው። እድሜ ልክሽ ማለት ነው ብርሃንሽ እንደዚህ እየታነሰብሽ ነው ያደግሽው። ብርሃንሽ ማለት ነው እንደዚህ እየተቆጠበብሽ ማለት ነው። እንደዚህ ያወጡ የመነጨቁ ማለት ነው ከልብሽ የመነጨቁትና ከዛ ምንጭቅ ያርጉትና አንዱ መጥቶ ይተርብሻል። አንዱ መጥቶ ማለት ነው በቀልድ አስመስሎ ያረግሻል። አንዱ መጥቶ ይስቅብሻል። ከዛ አንቺ ምንድነው የምትሆኚው? በርሽን ቆልፈሽ ታለቅሻለሽ። ፍርሃት አለሽ፣ እፍረት አለሽ፣ ኮንፊደንስ የለሽም። ለማን አባቱ ብለሽ ነው በእናትሽ? አንቺ አስተውለሽ የምታውቂ ከሆነ ስትለወጪ የሚሰድቡሽ ሰዎች ይበዛሉ፣ የሚጠሉሽ ሰዎች ይበዛሉ። ስትኮሪ በዚህ ከጀርባሽ ሆኖ ማለት ነው አንቺ መኩራት እንደሌለብሽ ሊያሳምኑሽ የሚሞክሩ በሺ የሚቆጠሩ ሰዎች ይመጣሉ። ለዛም ነው አንቺ እነሱ ሰዎች መፍራት ሳይሆን መፈለግ አለብሽ። እኔ እናት ስሚ፣ እየተሸወድሽ ነው። የሚተርብሽ የሚስቅብሽ ሰው የሚያወዳድቅሽ ሰው መጣ ማለት አንቺ የሆነ ነገር እያደረግሽ ነው። አይታወቅሽም እንጂ ወደ ሆነ ስኬት እየሄድሽ ነው። ለዛም ነው ኮራ ማለት አለብሽ። አንቺ ለሰው ብለሽ ራስሽን አትደብቂ። ሶሻል ሚዲያ መጀመር ካማረሽ የሆነ ቢዝነስ መጀመር፣ አለባበስሽ መቀየር፣ አነጋገርሽ መቀየር፣ አካሄድሽ መቀየር፣ የምትወጂውን ነገር መቀየር ምናምን የሆነ ነገር መቀየር ከፈለግሽ ይዞሽ ከነበረ የሰው ጃጅመንት ፈርተሽ ከነበረ ማለት ነው አሁኑኑ ወስነሽ ማለት ነው የምትቀየርበት ሰዓት ነው። ከዛ አንቺ ሊያወዳድቅሽ ሊተርብሽ የሚሞክር ሰው ማለት ነው ሴት ያለሽ እዛው